ተናገሪው እየሉጣ በአማልክቶቻችን እንደምታምኚ ብቻ ተናገሪ። አንቺንም ልዕል ልጅሽንም ልዑል አድርጌ ሾማቸዋለሁ። ይህ የምትለውን ነገር እንኳን እኔ ልጅም አይቀበለው። ልጅም ለምን ልጅሽን አስመጥተን አንጠይቀው? እሺ ጠይቀው፣ እኔም እሱ ያለውን ሁሉ አደርጋለሁ። ልጇን ወደዚህ አምጡልኝ። መንግስትህ የሚሻውን ይመሰክር ዘንድ ቅዱስ ስምህ ይከብር ዘንድ በልጅ አንደበት ቅዱስ ቃልህን አኑር። ቂርቆስ ወደዚህ ና እስኪ። ስማኝማ፣ ከእናት ጋር በአንድ ነገር ተስማምተናል። ኢየሱስ ክርስቶስን ክደህ በእኛ ማለክት የምታምን ከሆነ እናትህን ልዕልት አንተን ደግሞ ልዑል አድርጌ በግዛቶቼ ሁሉ ላይ ሾመሃለሁ። የእናንተ አማልክት ከድንጋይና ከእንጨት በሰው እጅ የተሰሩ ናቸው። የሰማይና የምድር ፈጣሪ የሆነው ጌታዬ ኢየሱስ ክርስቶስ ብቻ ነው። እኛ የምናመልከው በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን ነው። እግዚአብሔር አምላክን እሱን ብቻ አገልግል። እኔ ክርስቲያን ነኝ። የማመልከው ጌታዬና መድኃኒቴን ኢየሱስ ክርስቶስን ነው። እሷና ልጇን ወደ እስር ቤት አስገቡልኝ። መልከት እስኪ ልጁ እንዴት እንዳደረጉት። አስተዳዳሪው በቃ ተስፋ ቆርጧል። ይህ የሆነው በኢየሉጣ ትምህርት ነው። እግዚአብሔር ይባርከው። እኛንም ይገርፉን ይሆናል። ከዚህ በፊትም እንዲህ ነበር የተደረገው። እኛ እስረኞች ነን። ምን ማድረግ ይቻለናል? ክቡርነቱ ኢየሉጣና ልጇ በእስር ቤት ውስጥ ነውጠኛ ሆነዋል። ኢየሉጣ ቆንጆ መልካሟ ወጣትና ብላቴና የመሳፍንት ቤተሰብ ነውጠኛ ሆነች? እንዴት ሆኖ? እኔ አላውቅም፣ ግን እምነታቸው አንዳች እንግዳ የሆነ ኃይል አሳደረባቸው። ምንም ጡንቻና መሳሪያ የሚያሻው ኃይል ነው። በክርስትና ሃይማኖት አመንክ ልበል ወይስ ለመሆን እያሰብክ ነው? ኧረ አይደለም ክቡርነቱ፣ ግን ዛሬ በእስር ቤቱ የተፈጠረው መደገም አይገባውም። በትክክል ምን እንደተፈጠረ ንገረኝ። አንድ ባልደረባችን ጁሊያና ለተባለችው እስረኛ ኢየሉጣ ስለ ክርስትና ስትሰብካ ታይቷል። ጁሊያን አማኝ ሆናለች። ዘበኛውም ከአንድም ሁለት ያስጠንቅቋታል። ስህተቷን አውቃ እንደ መስተካከል ይባስ ብላ በእርሱ በኢየሱስ ክርስቶስ እናምናለን ልጇም ሳይቀር በዛ መረዋ ድምፁ እኔ ክርስቲያን ነኝ እያለ መጮውን ቀጠለ። እስረኞቹን ከነሱ እየተቀበሉ እኔ ክርስቲያን ነኝ እያሉ ጮሁ። ታዲያ ችግሩን እንዴት ፈታኸው? ዘቦቹ እስረኞቹን መፈጠራቸውን እስኪጥሩ ድረስ ደበደቧቸው። ምክር ቤቱን ሰብስበህ ይህን የመጣብንን ወረርሽኝ እንዲያጠፉ አድርግ። እሺ ግርማይነቱ። ሶፊያና ክርስቲና እንዳይጎበኙን ከለከሏቸው። በዚህ መልኩ እኔን ለማስገደድ ያስባሉ? ምንም አይነት ጫና ይምጣ፣ የከፋው ነገር ልጅሽን ካንቺ ለዩት እንደሆነ ነው። እኛ ከእርሱ ጋር እስከሆንን ድረስ ሁሉን መከራ እንችላለን። አሁን ኢየሱስ ክርስቶስን በጣም እየወደድኩት እንደመጣው ልነግርሽ እወዳለሁ። በፍጹም ልቤና ነፍሴ በእርሱ አምናለሁ። ግን የግድ መጠመቅ አለብኝ። ስለ ጥምቀት ቀኑና እንደነገርሽን ከሆነ በእስር ቤት ሊፈጸም አይችልም። ክርስቲያን ሆኜ መሞትን ናፍቄያለሁ። ስሚኝ ጁሊያና፣ በእርግጥ ጥምቀት ከውሃና ከመንፈስ ነው። ግን ራስሽን ስለ ክርስቶስም ስትይ መስዋዕት ማድረግሽ ከቅዱስ ጥምቀቱ ጋር እኩል ነው። ያለምንም ሰንሰለትና እግረ ሙቅ እዚህ ድረስ ያስመጣውሽ ይህን የመጨረሻ እድል ስለሆነ ነው። የመሳፍንት ዘር ስለሆንሽም ብዬ ነው። ብዙ እድልና ዘኔታ አድርጌልሻለሁ።
አሁንም ድረስ በናዝሬቱ ኢየሱስ ነው የምታምኚው? ሃይማኖቴ ክርስቲያን ነው። ኢየሱስንም አመልከዋለሁ፣ በእርሱም እኖራለሁ፣ ስለ ስሙም እሞታለሁ። እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ። በቃ ይህ ንግግራችሁ ሊያሳብደኝ ነው። ይህ ንግግራችሁ ሊያሳብደኝ ነው። ቂርቆስ ልጄ፣ ቂርቆስ የልጄን ሰማዕትነት ወይኔ እስከሚደርስ